ሰው አካል ውስጥ አንዲት ቁራጭ ስጋለች ኢዛ ሰለሐት እሷ ከተስተካከለች ከጸዳች ካማረች ሰለሐል ጀሰድ ኩሉ አካል ይስተካከላል። ወኢዛ ፈሰደት እሷ መስመር ከሳተች ሐዲዱን ከለቀቀች አካል በአጠቃላይ ይሳሳታል፣ አቅጣጫ ይስታላል። አላ አዋጃሉ ወህየል ቀልብ እሷ ቀልብ ትባላለች። ያልተስተካከለው ቀልባችን አካላችን ይዞት ወረደ። ለመለያየታችን መነሻም መድረሻም እሱ ሆነ። ለመጠፋፋታችን መሰረት እሱ ሆኖ አለ። ዛሬ ታዲያ የምንጀምረው ከቀልብ በሽታ ዋና በሆነው እንጀምራለን። የምንለው ሂስ ምቀኝነት፣ አንድ ሰው አላህ የሰጠውን ጸጋ እንዲወገድበት መመኘት ማለት። ነጋዴ ነጋዴው ጋር፣ ዓሊሙ ዓሊሙ ጋር፣ ቤተ ዘመዱ ውስጥ ጓደኛ ጋር በህይወት ስኬቱ ሂስድ ሊገባው ይችላል። የመጀመሪያው የሰማዩ ዓለም ላይ የተፈጠረው ምቀኝነት ይወልዳል። ሂስድ የሚወልዳቸው አገር ያፈርሳል፣ መስጂድ ይበትናል፣ ሶፍ ይለያያል። በእርግጥ አሉ ሂስድ ወደ ምን እንደመራ ኢና አባና ነቢይ ነው አባታችን ለፊ ضላሊን ሙቢን ጥመት ውስጥ ነው አባታችን አሉ። ነቢይ አይሳሳትም ነበር፣ ግን ሂስድ ነቢይን ለማውገዝ ገፋቸው። እቅቱሉ ዩሱፍ አሉ። ሂስድ የት እንደሚያደርስ ዩሱፍን ግደሉታል። ወንድማማች ዑስባ ጭፍራ ተሰብስቦ አለይሰ ሚንሁም ረጅሉን ረሺድ ወንድማቸውን ለመግደል ወሰኑ። ሂስድ ምቀኝነት የነቢይን ቤት ይረብሻል። ምቀኝነት ቀይ መስመር ያስረግጣል። የፈንጅ ቀጠና ነው። በሂስድ የተሞላው ልባችን ዛሬ ሜዳችን አበላሸው። ፌስቡክን በከለው፣ ቲክቶኩን አወከው። ስድብ፣ ዝልፊያ፣ ማንጓጠጥ፣ መኮፈስ፣ ተናጋሪው ማዳማጭ። ኢያኩም ወልሐሰድ ሰውን መመቅኘትን ባካችሁን ተው። ፈኢነል ሐሰደ ሐሰድ እኮ የእኩሉል ሐሰናት ሐሰናታችሁን ይበለዋል። ከማ ተእኩሉ ናሩል ሐጠብ ልክ እሳት ያቀረብክለትን እንጨት ወደ አመድ እንደሚለውጠው ሶላትህን፣ ሐጅህን፣ ዘካህን የሚበላ ነው አሉ። ለምን ሐሲድ ስትሆን ታማለህ። ልክ አልፎ ሲሄድ አንጓጠ እሱ እኮ እናቀዋለን ነው የምትለው። ገና ታማለህ፣ ተንኮል ትሰራለህ። እልፍ ብለው ሲሕሩ የሰሩ ሰዎች አሉ። ሰዎች ላይ ትዳር ሊበትኑ። ሂስድ እኮ አሉ ጸጉርን አይደለም ይላቸው ዲንን ይላጫል። ሰውየውን ከዲን ሊያወጣው ይችላል። ሊላሂ ደሩል ሐሰድ ማዕደላ በደአ ቢሳሒቢሂ ፈቀተለ። እንደ ሂስድ ፍትሃዊ ዳኛ በባለቤቱ ነው የሚጀምረው ፍርድ። በደአ ቢሳሒቢሂ ፈቀተለ። ሂስድ ሕይወትህን ያጠፈዋል፣ ሕይወትህን ያበላሸዋል፣ ዲንህን ያጠፈዋል። ደብ ዓለይኩም ዳኡል ኡመም የቀደምት ህዝቦች በሽታ ወደ እናንተ እየመጣ ነው አሉ። ሂስድ የሚባል አላህ የውድድርን የሂስድን ስሜት እኛ ውስጥ አርጓል። ዓላማው ግን ለኸይር እንድንሽቀዳደም ነበር። ፈስተቢቁል ኸይራት በኸይር ተሽቀዳደሙ። የምታሐስደው በኸይር ስራ ነው። እሱ መስጂድ ሰራ፣ እኔም መስራት አለብኝ። እሱ